የባንክ ብድርን በእረፍት ቀኖ እሁድን ጨምሮ በዓላትን ጨምሮ መበደር የሚችሉበት ሁኔታ እዚህ ሀገር ውስጥ እንዳለ ያውቃሉ? ለምሳሌ ዛሬ እሁድ ነው። እስካሁን ድረስ ወደ 500 በላይ የሚጠጉ ሰዎች ሚቹ ላይ ብድርን ተበድረዋል። ንግዶ አይጠብቆትም። እቃ ቢጎድል ማሟላት ይኖርቦታል። ክፍያ ቢኖርቦት እንደ ነጋዴ አሁን ሊከፍሉ ይገባል። ሰኞ ጠብቆታለው፣ እረፍት ቀኑ ይለፍ ብሎ የሚነግራቸው የለም። ታዲያ ሚቹ ላይ እናንተ እንዴት ነው መበደር የምትችሉት? ለእናንተ የተመቸው ብድር የትኛው ነው? አንድ በአንድ ልንገራችሁና አድምጡኝ። አንደኛ የምናገኘው እንግዲህ ሚቹ ወቢ የሚሰኘው ለንግዳችሁ ማስፋፊያነት ለካፒታል ወጪያችሁ የሚያስፈልጋችሁን ገንዘብ ከ50 ሺህ ብር ጀምሮ እስከ 300 ሺህ ብር ድረስ ልትበደሩ ትችላላችሁ፣ ንግድ ፍቃዳችሁን ካመጣችሁ። ሁለተኛ ላይ የምናገኘው ደግሞ መደበኛ ባልሆነው የንግድ ዘርፍ ላይ ከሆነ የተሰማራችሁት፣ ንግድ ፍቃድ ከሌለኝስ ብላችሁ ደግሞ ከጠየቃችሁኝ እስከ 15 ሺህ ብር በሚቹ ጉያ መበደር ትችላላችሁ። ለሴት እህቶቻችን ደግሞ ነጋዴ ከሆናችሁ በንግድ ፍቃዳችሁ በጣም ዝቅተኛ በሆነ የወለድ ምጣኔ እስከ 75 ሺህ የኢትዮጵያ ብር እንዲሁ መበደር ትችላላችሁ። ብድርን በእናንተ ሰዓት፣ በእኛ በባንኩ ሰዓት አይደለም፣ ሚቹ ላይ መበደር ትችላላችሁ። ሚቹ በኦሮሚያ ህብረት ስራ ባንክ የቀረበ